ሰዎች ይሄ ቻሌንጅ እንደ ሀገር ነው የሚጠቅመን እንደ ሀገር ነው ይሄንን ቻሌንጅ ያመጣላችሁ ስለዚህ ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት ሪፖስት አድርጉት ለብዙ ሰዎች ላኩላችሁ የአርሰናል ደጋፊዎችን አይታችኋል ከ22 ዓመት በኋላ ዋንጫ ሲበላ እንዴት ከተማውን ሲያስጨንቁት እንደነበር ይኸውላችሁ እንደ ኢትዮጵያ አይደለም እንደ ዓለም ነው ሪኮግናይዝ የተደረገው ጎል ሳይድ ኦፊሻል ትዊተር ፔጁ ላይ ፖስት ያደረገው ይሄ ደግሞ ዴሊ ኤፍሲ ፖስት ያደረገው ነው እንደምትመለከቱት ትዊተር ላይ እናም ይኸውላችሁ ይሄ ሁሉ ወጣት ሪኮግናይዝ መደረግ አለበት በአርሰናል በዋናው ቲሙ ማለት ነው እውቅና ሊሰጠው ይገባል ከዚህ በፊት የአርሰናል ዋናው ቲሙ ሩዋንዳ ሄዶ ነበር እና ለምን ኢትዮጵያ አይመጣም ኢትዮጵያ ማለት አፍሪካ ውስጥ አርሰናል ብዙ ደጋፊ ካለባቸው ሀገራት መካከል አንዱና ዋንኛው ነው ኢትዮጵያ ውስጥ ካሉ ፕሪሚየር ሊግ ደጋፊዎች ከ50% በላይ የሚሆኑት እንግዲህ የአርሰናል ደጋፊዎች ናቸው ካልፈለጋችሁ ጉግል ላይ ቼክ አድርጉ ስለዚህ ይኸውላችሁ እዚህ ጋር የአርሰናልን አካውንት ታጋረግላችኋል ሁላችሁም እየገባችሁ አካውንት ላይ ኮሜንት ላይ እየገባችሁ ቪዚት ኢትዮጵያ ሰዎች ይሄ ነገር ለአርሰናል ደጋፊዎች ብቻ አይደለም እንደ ሀገር ነው የሚጠቅመን የሆነ ትዊተር ፖስት ላይ ይቻላል አዲስ አበባ should be the capital city of Arsenal fans in Africa ወይም ደግሞ አዲስ አበባ አፍሪካ ውስጥ የሚገኙ የአርሰናል ደጋፊዎች ዋና ከተማ መሆን አለባት የሚል ትዊት አይቻልም እና ይሄንን አሁን እናድርገው እርግጠኛ ሆኜ የምነግራችሁ ዋናው ቲሙ